አይገርማችሁም? ድለዋኒክሙ ንበሩስ ቤተ አእምሩ ጊዜ መጽሐዳስ ባለቤት እመይ ሰርከ ወመይ ነጋ ወመይ መንፈቀ ሌሊት። በዚያ ጊዜ ተዘጋጅታችሁ ጠብቁ። ክርስቶስ በጠዋት እንደሚመጣ፣ በቀን እንደሚመጣ፣ በማታ እንደሚመጣ፣ በመንፈቀ ሌሊት እንደሚመጣ አታውቁምና ተዘጋጅታችሁ ምን በሉ ጠብቁ ይላል። እና እንዳልኳችሁ ለራሳችን ተዘጋጅተን መጠበቅ ሲገባን ሰዎችን እያየን ከሌ እንደዚህ ነው፣ ከሌ እንደዚህ ያደረገ ነው፣ ከሌ እንደዚህ የሰራ ነው፣ ከሌ እንደዚህ የፈጠረ ነው እያልን በሰዎች እናመካኛለን። ለራሳችን ነው መሆን ያለብን። የሰዎችን ሳይሆን የራሳችንን ነው ማየት ያለብን። አንድ ሳነብ ያገኘሁት ላስታውሳችሁ ይጠቅማችኋል። እና አንድ ተማሪ ተምሮ ወደዚህ ወደ አዲስ አበባ መጥቶ እዚህ አዲስ አበባ ያስተማረውን መምህሩን አገኘውና ሄዶ ጥምጥም ብሎ መምህሩን ስሞ መምህር አስታወሱኝ አለው። ኧረ እኔ አላስታወስኩም። ማነህ አንተ አለው። እንዴ 8ኛ ክፍል ገጠር ሲያስተምሩኝ ከአንድ ተማሪ ሰዓት ሰርቄ ልጁ ሲጮህ በቃ በሩን ዘግተው ሁላችሁም ተፈተሻላችሁ ብለው ፈተሹን። ከዛ በኋላ ሲፈትሹን ፊታችንን ወደ ግድግዳው አዙረን በእጃችን ግድግዳውን ተደግፈን አይናችንን ጨፍን ብለን ጨፍንን ነበር የፈተሹን። ከዛ በኋላ ጊዜ ውስጥ ገብተው ሰዓቱን ሲያወጡት ይሰማኛል፣ ወይም ያጋለጡኝ ዛሬ ተዋረድኩ እያልኩ ሳስብ፣ ከዛ በኋላ ተመለሱ በየወንበራችሁ ተቀመጡ ብለው ሰዓቱን ለልጁ ሰጡት። ካሁን ካሁን ውጣ ሊሉኝ ነው፣ ካሁን ካሁን ሊያዋረዱኝ ነው፣ ካሁን ካሁን ሊናገሩብኝ ነው ብዬ ስጨነቅ እርስዎ ጭራሽ ማግኘትዎትን ረስተውን ለተማሪው ሰዓቱን ሰጥተው ወደ ትምህርት ቤት ሄዱ። ትምህርት ቤትን ቀጠሉ። ከዛ በኋላ አንስተውብኝ አያውቁም፣ መክረውኝም አያውቁም እና እድሜ ልክ በልቤ ይኖራሉ። የኔን ሀሳብ የኔን ውርደት ሸፍነው፣ የኔን ዘራፊነት የኔን ሌባነት ሸፍነው እና እርስዎ በጣም ታላቅ ሰው ኖት፣ በሕይወት ያስተምረውኛል አላቸው። አይ ልጅ ያኔ እኮ እናንተም ፊታችሁን አይናችሁን ሸፍኑ እንዳልኳችሁ እኔ ራሴ ፊቴን ጨፍኜ ነበር የምፈትሻችሁ እና ሰዓቱን ማን ጋር እንዳገኘሁት አላውቅም አሉ።